ሹፌሩ ወጣት ነው። ከወደኩበት አፋፍሶ አነሳኝ። መኪና ውስጥ አስገባኝና ከጎኔ ደግሞ ያልኩት የጎረቤታችን ልጅ ገብቶ ተቀመጠና ደገፈኝ። አትንካኝ፣ ልቀቀኝ። ለራስሽ ብዬ ነው። አይቶ ዞር ብዬ ገረመንኩት። ተገረመ። እጸድቅ ብዬ ባዝላት ተንጠልጥላ ቀረች ያለ ይመስለኛል። ምናልባት ያኔ ተረቱን ካወቀው ማለቴ ነው። ሹፌሩ በድንጋጤ የሚያደርገው ጠፍቶታል። እየዞረ ደጋግሞ ደህንነቴን ይጠይቀኛል። እኔ ደግሞ ለቀጣዩ ጥያቄ መልስል በማዘጋጀት ተወጥሬያለሁ። እኩል ፍርሃትና ጭንቀት ያንቀጠቅጠናል በተለያየ ጉዳይ። አየሰው ነገር። ለማንኛውም በተለያየ ሆስፒታል ይዞኝ ሄደ። ጥበቃዎቹ ግን ወደ ውስጥ አላስገቡትም ይመስለኛል። ምሳ ሰዓት ስለሆነ ነው። ብቻ በዚያን ጊዜ ያለውን የሕክምና ጣቢያዎች ሕግ አላውቅም። ምን ይሻላል? ሁሉም አሁን ዶክተር የለም በኋላ ተመለስ ያሉኝ እኮ ነው። እኔ እኮ ቢኖሩም አልገባም፣ አልታከምም። ለምን? ደህና ነኝ። እኔ አሁን የምፈልገው ወደ ቤት መሄድ ብቻ ነው። አሁኑኑ ረፈደብኝ። አሁኑኑ እዚህ ጋር ውርደን። ደረሳችሁ? በሩን ከፍቶልን ወረድን። ልንሄድ ስንል ቆይ ሙዬ እንቺ እኔ አልፈልግም። እኔ ብር አልፈልግም። ካልተቀበልሽኝም ቤተሰቦችን ማግኘት አለብኝ። እሺ በቃ አንጣ ብሩ። 5 ብሯን ተቀበልኩት። ማንም እንዳያውቅብኝ ስለፈለኩኝ ራሴን እንደምንም አጠንክሬ ልቀቀኝ አልኩትና ቀጥ ብዬ መሄድ ጀመርኩ። ቢሆንም ግን ገና ሰፈር ብቅ ስንል ገሚሱ ሰው አስከሬን የሚጠብቅ ይመስል ነጠላውን አዘቅዝቆ ቆመዋል። ገሚሱ ሰው ደግሞ ቤቱን ሞልቶ ሰፈሩ ይተራመሳል። እኛን ልክ ሲያዩን በእልልታ ሰፈሩ ደመቀ። ምን ልግዛ? 2 ሚሪንዳ ከ10 ደስታ ከረሜላ ጋር ይሻለኛል ወይስ አቦወለድ ብስኩት? የወታደር ኮቾሮም አለ ወይስ እያልኩ አሰላስላለሁ። ቤቱ አጎቴን እንኳን ደስ አለ በሚሉ ሰዎች ተሞልቶ ይተራመሳል። እኔ ደግሞ አልጋ ላይ ተንጋልዬ በሹፌሩ 5 ብር ምን እንደምገዛ አሰላስል ነበር።